ጊዜው 2004 ዓመተ ምህረት ነበር። ለዘመናት የከፍተኛ ትምህርት ከደጁ ርቆ በሌሎች የኢትዮጵያ አካባቢ ህዝቦች ይቀና የነበረው የቤኒሻንጉል ጉሙዝ ክልል ህዝብ የከፍተኛ ትምህርት ተቋም ባለቤት ለመሆን በቃ። በክልሉ የመጀመሪያ ሆኖ የተቋቋመውና ከሶስተኛው ትውልድ ዩኒቨርሲቲዎች መካከል የሚመደበው አሶሳ ዩኒቨርሲቲ 2004 ዓመተ ምህረት ላይ ስራ እንዲጀምር ሲደረግ የዩኒቨርሲቲው የግንባታ ሂደት ስራ ለመጀመር የማያስችል ስለነበር በክልሉ አንጋፋ በሆነው በአሶሳ ግብርና ኮሌጅ ነበር የመማር ማስተማር ስራውን የጀመረው። አሶሳ ዩኒቨርሲቲ በ2004 ዓመተ ምህረት የመማር ማስተማር ስራውን ሲጀምር በ5 ፋካልቲዎች ስር በተከፈቱ 17 የትምህርት ፕሮግራሞች 100 መምህራንን ይዞና 1043 ተማሪዎችን በመቀበል ነበር። ከ2006 ዓመተ ምህረት ጀምሮ በአሶሳ ከተማ ወደሚገኘው ዋናው ግቢ የተዘዋወረው ዩኒቨርሲቲው ከጊዜ ወደ ጊዜ አቅሙን ያሳደገ ዛሬ ላይ በ7 ኮሌጆችና አንድ ትምህርት ቤት 45 የቅድመ ምረቃና 26 የድህረ ምረቃ ፕሮግራሞችን ይዞ ከ7700 በላይ የመጀመሪያና ሁለተኛ ዲግሪ ተማሪዎችን ተቀብሎ ከ570 በላይ በሚሆኑ መምህራንና 1200 በሚጠጉ የአስተዳደር ሰራተኞች የመማር ማስተማር ስራውን እያከናወነ ይገኛል። የዩኒቨርሲቲው ዋና ተልዕኮ ጥራቱን የጠበቀ የመማር ማስተማር ስርዓት በመከተል ሁለንተናዊ ብቃት ያለው የተማረ ኃይል ማፍራት ነው። የ2017 የትምህርት ዘመን ተመራቂዎችን ጨምሮ ባለፉት 12 ዓመታትም ከ18000 በላይ ተማሪዎችን በመጀመሪያና በሁለተኛ ዲግሪ በማስመረቅ ለሀገር አበርክቷል። ሁሉ ነገር ሙሉ ነው ማለት ዋይፋይ፣ ኢንተርኔት ብዙ ነገር መጠቀም ብንፈልግ የራሳችን የሆነ ኮምፒውተር ክላስ ስላለ ሁሉንም ገብቼ ማግኘት እችላለሁ። ማለት ስልክ ላይ ብቻ ዲፔንድ ሳይሆን ሁሉንም መረጃ ማግኘት ከፈለኩ እዛ ገብቼ በደንብ ማንበብ፣ ቪዲዮ ማዳመጥ ከፈለኩኝ የፈለኩትን ነገር አላ ፋርማሲ እንደመሆኔ ብዙ ማየት ከኢንጀክሽን ጀምሮ ከመድኃኒት ዶዝ እንዴት እንደሆነ የሚለውን ነገር ማየት ከፈለኩ የራሳችንን ላብ ክላስ አለን እዛ ገብቼ ሁሉን ነገር በደንብ ማየት እችላለሁ ማለት ነው። ያመጣሁት ውጤት ያስመዘገብኩት 3.9 ነው። ብቻ በጣም ደስ ይል ነበር፣ አሪፍ ነበር ቆይታ። አሶሳ ዩኒቨርሲቲ 2015 ነው ጆይን ያረኩት። በማስተርስ ፕሮግራም ዊኬንድ ፕሮግራም ነው እየተከታተልኩት። የመማር ማስተማር ሂደቱ በጣም ምርጥ በሚባል ደረጃ ነው ያሉት መምህራኖች፣ በፒኤችዲ ደረጃ ያሉት ነው አብዛኞቹ ማለት በሚቻል ሁኔታ ነው። የትምህርት አሰጣጣቸውም በጣም ጥሩ ነው። የትምህርት እድል በአካባቢ ማግኘት ያልቻሉ ሰዎች በቅርበት አግኝተው ራሳቸውን እንዲያሻሽሉ ከማድረግ አንፃር ብዙ እድሎችን የፈጠረ ዩኒቨርሲቲ እንደሆነ ይገባኛል። የመውጫ ፈተናዎችን ላለፉት 3 ተከታታይ ዓመታት ሰጥቶ በየተከታታይ ዓመታቱ ፕሮግሬሲቭሊ ኢንክሪመንታል የሆነ ውጤት እያየን የመጣንበት ነው። መጀመሪያ አካባቢ ላይ ኦልሞስት ብዙ ጋፖች ነበሩ። ተማሪዎችን ፍራስትሬሽን እና እውነትም ይሆናል የሚል አልነበረ። ጥሩ ውጤት አልነበረንም። ግራጁዋሊ ባለፈው አመት ወደ 59 አካባቢ አምጥተናል። ዘንድሮ ወደ 75.2 አካባቢ ፐርፎርም ማድረግ የቻልንበት ሁኔታ ነው ያለው። ዩኒቨርሲቲው ከተመሰረተበት ጊዜ ጀምሮ የትምህርት ጥራትን ለማሻሻል የተለያዩ ሂደቶችን ደረጃ በደረጃ ሲያከናውን ቆይቷል። በዚህ ሂደት ውስጥ የመማሪያ ክፍሎችን የማዘመን ስራ ቀዳሚውና ትልቅ ውጤት የታየበት ነው። በአንድ ጊዜ በአንድ ክላስ ውስጥ የምናስተምረውን ሪሶርስ በ10 ክላስ ውስጥ ላሉ ተማሪዎች ሼር የማድረግ አቅም ያላቸው ስማርት ክላስ ሩሞች አሉ። በአሁኑ ጊዜ ኦልሞስት ወደ
10 በጣም ዘመናዊ የሆኑ ስማርት ክላስሩሞች አሉ። ኮንቬንሽናል የምንላቸው ደግሞ 10 ስማርት ክላስሩሞች ቦርዶችና ውስን የስማርት ሩም ሪኳየርመንቶች ነው ያላቸው። እነዚህ 10ዎቹ ግን በጣም ኤክስትሪምሊ ማይክ ያላቸው ካሜራ ያላቸው በአንዱ ቦታ አስተማሪው ሲያስተምር ሁሉም ቦታ አክሰስ ማድረግ የሚቻልበት እያንዳንዱ ቴብል ስማርት ነው። ኮኔክቲቪቲ ማግኘት ይቻላል። የምንጠቀማቸው ቦርዶች ጭምር ኤክስትሪምሊ ስማርት ሪሶርስን ሼር ለማድረግ ሪከርድ አድርጎ ለማስቀመጥ ስቶሬጃቸው ትልቅ የሆኑ ቦርዶችንም ነው የምንጠቀመውና በእነዚህ ሌብል ነው አሁን የውስን ወደ ምረቃ አካባቢ የደረሱ ውስን ቁጥር ያላቸው ተማሪዎችን የምናስተምርባቸው ናቸውና ቁጥራቸው ወደ 80 ከፍ ሲል ሌክቸር ሆሎች አሉ። ስማርት ክላስ የሆኑ ሌክቸር ሆሎች ውስናቸው ደግሞ ተወሰነ ሲሆን ወደ 45 እና 40 የሆኑ ተማሪዎችን ደግሞ የምናስተናግድበት ድህረ ምረቃ ፕሮግራሞችን የምናስኬድበት አንድ ህንጻ ላይ ሙሉ ስማርት የተደረጉበት እንትን ያለውና እነዚህ እንግዲህ ዲጂታላይዝ ከማድረግ አንጻር የሰራናቸው ስራዎች ናቸው። እዚህ ስማርት ክላስሩሞች ደግሞ ለመማሪያ ለምርምር ኮንፈረንሶች የተለያዩ አገልግሎቶችን እንጠቀምባቸዋለን። በኦንላይን ኮንፈረንስ ማካሄድ ይቻላል እና ተማሪዎችንም ራሱ ፕራክቲካሊ በቪዲዮ ተደገፈ ማሳየት እንችላለን። በዚህ ተጠቅመን ማለት ነው። ኦንላይን ገብተን ቪዲዮዎቹንም ከዩቲዩብም ከምንም ያወረድን ማየት የምንችልበት ሲስተም ስለሆነ በጣም ጠቃሚ የሆነ ነገር ነው ማለት ነው። የድሮ ላፕቶፕ እና ኤልሲዲ ፕሮጀክተር ተሸክሞ መምህሩ የሚዞረው ይሄንን አስቀርቶልናል። አሁን ይዞ ገብቶ ፍላሽ ብቻ ይዞ ገብቶ ማስተማር ይቻላል። የትምህርት ጥራትን ለማሻሻል የሚያግዙ ቤተ ሙከራዎችና ወርክሾፖችን የማደራጀት ተግባር ከዓመት ዓመት የበለጠ ትኩረት እያገኘ መምጣቱ ተማሪዎች ተግባር ተኮር ትምህርት እንዲያገኙ አድርጓል። የተለያዩ ነባር ዩኒቨርሲቲዎች በመላክ ነበር ተማሪዎችን የተግባር ትምህርት እንዲቀስሙ ስናደርግ የነበረው። ዛሬ ላይ ሁሉም ባሉን የትምህርት ፕሮግራሞች በተቀመጠለት ስታንዳርድ መሰረት ቤተ ሙከራዎችን አደራጅተን ተማሪዎቻችን እዚሁ ነው የምናስተምራቸው ማለት ነው። እነዚህ ጉዳዮች ቀላል አይደሉም። ሃይድሮሊክስ ላቦራቶሪ የተለያዩ ተማሪዎች በክላስ ውስጥ የተማሩትን የቲዮሪ ትምህርት በተግባር መጥተው ደግሞ እዚህ የሚሰሩበት ነው። በሞላ ጎደል ተማሪዎች በክላስ ውስጥ የተማሩትን የቲዮሪ ትምህርት ቀጥታ እዚህ መጥቶ ሞር ሙሉ በሚባል ደረጃ እዚህ ተምሮ ይሄዳሉ ማለት ነው። ቲዮሪም ፕራክቲካልም በሚገባ ነው የተማርነው ያየነው እና የትምህርት ቆይታ አሪፍ ነበር። በጣም ነው የሚጠቅመው። ምክንያቱም የሆነ እዛ ቲዮሪ ስትማርና ፕራክቲካል ስታየው ደግሞ ሞር ነው የሚገባው። ማለቴ የሆነ የተማርከውን በተግባር ስታየው ይበልጥ ትረዳዋለህ። ያው ፕራክቲካልም ስትሆን ያው በአካል ነው ያኛው በጽሁፍም በመናምንም የሚያስተምረው። እንዲህ ስታየው ግን አትረሳውም። የመያዝ እድሉም ከፍተኛ ነው። እኛ ላብ ሩም ውስጥ የምንሰራቸው በዋናነት ሁለት ዋና ነገሮች አሉ። ፊዚካል ሶይል አናሊሲስ እና ኬሚካል ሶይል አናሊሲስ ይባላሉ። ተግባር ትምህርት ማለት በጣም መሰረታዊ የሆነ ነው። ከትምህርት ላይ በጣም የሚያግዛቸው እውቀትን የሚጨምራቸው ተግባር ላይ እያተኮረ ነው። ብዙ ጊዜ የኛ ዩኒቨርሲቲ እንደኛ ዲፓርትመንትም ሙሉን ፓራሜትርን ያዩታል ተማሪዎቹ፣ እንሰራላቸዋለን። እነሱም ራሳቸው ባሳየነው መልኩ በራሳቸውም ሰርተው ይወጣሉ ማለት ነው እና ትልቅ አስተዋጽኦ አላቸው እውቀታቸው ላይ። ሃይድሮሊክ ላብ ሰፊ ትልቅ እጅግ በጣም የሚያምር ዘመናዊ የሆኑ ትልቅ ማሽኖች የተገጠሙለት ነው። መካኒካል ላብ በዛው ልክ በጣም ትልቅ ሚሊየን ኢንቨስት ተደርጎበት የሚሰሩ በጣም ውጤትን ማምጣት የሚችሉ በርካታ ፕሮቶታይፖችም ተማሪዎች የሰሩባቸው መምህራኖችና ላብ ቴክኒሺያኖችም በዛ ልክ አዳዲስ ምርምር ስራዎችን የሰሩባቸው ማሽኖች አሉ። በሌሎች ኤሪያዎችም እንዲሁ ጥሩና በጣም ዘመናዊ የሆኑ ድሮ ከአሶሳ ተነስተን ወለጋ የምንሄድበት፣ አምቦ የምንሄድበት፣ ባህር ዳር የምንሄድበት፣ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ሄደን ተማሪዎችን የምናስተምርበትን አሁን ከነዛ ሞር ሞደስትና ሌተስት የሆኑ ቴክኖሎጂ ያላቸው የመስሪያ ኢኩዊፕመንቶችን ገዝተን በእያንዳንዱ ላቦራቶሪዎች ውስጥ ፈርኒሽ ለማድረግ
ሙከራ አድርገናል። እነሱም ውጤት እያስገኙ ነው። አሶሳ ዩኒቨርሲቲ በሚያከናውነው የመማር ማስተማር ሂደት ለክልሉ አመራሮችና ሰራተኞች ነፃ የትምህርት ዕድል በመስጠት ክልሉ ብቃት ባለው የሰው ኃይል እንዲደራጅ በማድረግ በኩል የመሪነት ሚናውን እየተወጣ ነው። ከተመሰረተበት ጊዜ ጀምሮ በክልሉ ላሉት አመራር በየደረጃ በክልል ደረጃም በዞንም በወረዳም ላሉት አመራሮች በመደበኛም ይሁን በክረምት መርሃ ግብር በተለያዩ ጊዜያቶች ላይ የትምህርት ዕድል ሲሰጥ እንደቆየ ይታወቃል። እኔም እንደድል ሆኖ ካሉት ክልሉ አመራሮች ውስጥ አንዱ ነኝ። 2008 ላይ እዚሁ አሶሳ ዩኒቨርሲቲ ላይ በክረምት መርሃ ግብር የመጀመሪያ ዲግሪ እንዲማር የትምህርት ዕድል ያገኘሁበት ሁኔታዎች ነበሩ። በወንጀል የተጠረጠርኩበት ሁኔታ ነበርና ትምህርትን እየተማርኩ በአሶሳ ዩኒቨርሲቲ ላይ የመጀመሪያ ዲግሪም እየተማርኩ ባለበት ሰዓት ላይ ሳላጠናቀቅ ተይዤ ወደ እስር ቤት የገባሁበት ሁኔታ አለ። አጋጣሚ የታሰርኩትም እዚሁ አሶሳ ማረሚያ ቤቶች አካባቢ ላይ ነው። መጀመሪያ ላይ እስር ቤት ሲገባ ዲፕሎማ ይዤ ነው የገባው። ከእስር ቤት ሲወጣ ደግሞ ማስተርስ ዲግሪን ይዤ ወጣው። ስለዚህ አሶሳ ዩኒቨርሲቲ በጣም ትልቅ ነገር ነው ያደረገ። እኔ ብቻ አይደለም፣ አሁን አብዛኛው በክልል ይሁን በወረዳ በዞን አካባቢ ላይ ህዝቡን በማገልገል ላይ የሚገኙ አመራሮቻችን ከዚሁ ዩኒቨርሲቲ ላይ የወጡ አመራሮች ናቸው። ወደ ቤንሻንጉል አካባቢ ማለት ነው ከባለሙያነት እስከ ተሿሚነት ላይ ተሾሞ ያሉ አሶሳ ዩኒቨርሲቲ ምሩቃን አሉ። ትልልቅ ቦታዎች የካቢኔ ቦታዎች ላይ ያሉ ከአሶሳ ዩኒቨርሲቲ የተመረቁ ምሩቃን ናቸው ማለት ነው። ይሄ ብዙ የስራ እድልም ከመፍጠር አኳያ ማይናቅና ትልቅ አስተዋጽኦ ነው ያበረከተው። አሁን እኔም ስቴት ሚኒስቴር ነኝ። ቢያንስ እዛ ሰርቻለሁ። ባልማርም እንኳ እዛ ሰርቼ እዛ ባገኘሁት እውቀት ወደ 6 አመት ነው እዛ ዩኒቨርሲቲ ላይ ቫይስ ፕሬዚዳንት ሆኜ የሰራሁትና እዛ ባገኘሁት እውቀት አሁን ደግሞ እዚህ ጋር እያስተዳደርንበት ነው ያለነውና እንደ ሀገርም ትልቅ አስተዋጽኦ ያበረከተ ነው። በየአመቱ ከመቶ ያላነሰ የነጻ ትምህርት ዕድል ለክልሉ እንሰጣለን። በመጀመሪያ ዲግሪም በሁለተኛ ዲግሪም። ይሄም የምናደርግበት አንዱ ዓላማ ይሄ ክልል የቤኒሻንጉል ጉሙዝ ክልል ለረጅም አመታት ትምህርት ተነፍጎ የቆየ አካባቢ ነው። ከሌሎች በሀገሪቱ የሚገኙ ክልሎች እኩል እንኳን ባይደርሱ ግን ተመጣጣኝ የሆነ ደረጃ ላይ ለማድረስ የአሶሳ ዩኒቨርሲቲ አስተዋጽኦ ከፍተኛ ነው ብለን ስለምናስብ ለዚህ ክልል በልዩ ሁኔታ በሴኔቱም በስራ አመራር ቦርድም እየወሰን የትምህርት ዕድል እየሰጠን ነው የምንገኘው። ችግር ፈቺ ጥናትና ምርምሮችን በማከናወን የፈጠራና የቴክኖሎጂ ሽግግር ማድረግ የከፍተኛ ትምህርት ተቋማት ካነገቧቸው ዓላማዎች መካከል አንዱ ነው። አሶሳ ዩኒቨርሲቲም በአሶሳና በባምባሲ ምርምር ማዕከላት የጥናትና ምርምር እንዲሁም ፈጠራና ቴክኖሎጂ ሽግግር ለማድረግ የሚያስችል አደረጃጀት ከመፍጠር ጀምሮ ከጊዜ ወደ ጊዜ ለዘርፉ በሰጠው ትኩረት የአካባቢውን ነዋሪዎች ችግር የሚፈቱ ውጤቶች እየተገኙ ነው። በዩኒቨርሲቲ ደረጃ በምክትል ፕሬዝዳንት፣ በኮሌጆች ደረጃ በምክትል ዲን እስከ ታች ድረስ ሁሉ አደረጃጀት ተፈጥሮለት የአካዳሚክ ፕሮግራሞች አካባቢውንም ሀገሩን ሊጠቅሙ የሚችሉ በርካታ የምርምር ስራዎች እየሰራን ያለ ነው። ሀገር አቀፍ ምርምር ኮንፈረንሶችም እናካሄዳለን። ዓለም አቀፍ ምርምር ኮንፈረንሶችም እያካሄድን ያለ ነውና ያ ብቻም ሳይሆን ከአጋር ተቋማቶች ጋር ዛሬ 5 አመት ወደ ኋላ ስንሄድ አሶሳ ዩኒቨርሲቲ ጋር የሚሰራ ምንም አይነት አጋር ድርጅት አልነበረም። ዛሬ ላይ አሶሳ ዩኒቨርሲቲ ከበርካታ ዓለም አቀፍ ሀገር አቀፍ ተቋማት ጋር በትብብር እየሰራ ያለ ተቋም ነው። እጅግ በጣም ብዙ በተለይ በዚህ 2 አመት ውስጥ በርካታ የዓለም አቀፍ ተቋማት ጋር ቅንጅት በመፍጠር የምርምር ስራዎችን እያካሄድን ያለ ነው። መንግስትም በግብርናው ሴክተር ላይ በጣም ትኩረት አድርጎ እየተንቀሳቀሰ ስለሆነ ዘር እጦት እንዳይታይ የዘር ብዜት ስራዎች በሰፊው እንሰራል። እኛ ዩኒቨርሲቲ ማዕከል ላይ ከምንሰራው የዘር ብዜት ስራ አልፈን አርሶ አደሩ ጋር የዘር እጦት እንዳይከሰት አርሶ አደሩን ይዘን ምርጥ ዘርን ከምርምር ተቋማት ጋር ተቀናጅተን እኛም ገዝተን እዚሁ አካባቢ ማባዝተን ወደ አርሶ አደር ማሳ አሸጋግረን ምናለማበት ጊዜያት አሉ። አሁን በ2016-17 የምርት ዘመን ላይ ሰፊ የሚባል የህዝብ
ወይ አርሶ አደር ቁጥር ነው ያገዝ ነው። በዚህ ዘር ብዜት ስራ አርሶ አደር ማሳ ላይ ወደ 45 ሄክታር መሬት ነው ያለማ ነው። በጤፍ በማሽላ እዚህ አካባቢም በደንብ ስለሚታወቅ ነው። እሱን በሰፊው እንሰራበታለን እና የዘር ብዜት ስራዎቻችን ረጅም ጊዜ ጀመር ነው የኮሚኒቲ ወይ የማህበረሰብ ጉድኝት ስራዎቻችን ነው፣ ይቀጥላሉ። ሰፊ የወርቅ ማዕድን ሀብት እንዳለው የሚታመነው የቤኒሻንጉል ጉሙዝ ክልል ነዋሪዎች አርሶና ከፊል አርብቶ አደሮች ናቸው። ከእንስሳት ሀብት የሚያገኙትን ጥቅም ለማሳደግ ደግሞ ዩኒቨርሲቲው የፍየል ዝርያ ማሻሻል ላይ ያተኮረ ፕሮጀክት ወጥኖ ተስፋ ሰጪ አመላካቾችን እያገኘ ነው። የፕሮጀክቱ ዓላማ አንደኛ ዝርያ ማሻሻል ነው። የአርሶ አደሩን የነፍስ ገቢ ማሻሻል ነው። ሁለተኛ ሊጠፋ ያለውን መያዝ ነው፣ መጠበቅ ነው፣ ሀብትም ስለሆነ። በሶስተኛ ደረጃ የእርባታና የአረባብ ዘዴዎች ፓኬጆችን ለአርሶ አደሩ እንዲሰርጽ ማድረግ ነው። መጨረሻ ላይ እንደ ሞዴል ወይም እንደ መማሪያ ሳይት ለማድረግ ነው። ስለዚህ እነዚህን ባለፉት 2014 ነው የጀመርነው። ኦልሞስት አሳክተናል ማለት ይቻላል እና በ1406 ፍየሎች እያንዳንዳቸውን ቁጥርና መለያ ከሰጠን በኋላ አርሶ አደሩን አደራጀን። አርሶ አደሩን ስናደራጅ ምንድነው አንድ ኮርማ ለ30 ነው የምንሰጠው። መጨረሻ ላይ እሱን ካደራጀን በኋላ እንግዲህ ምክረ ሀሳብ ለመቀበል ወርክሾፖችም አንዳንድ ነገሮችን አዘጋጅተን ይህንን ኢምፕሊመንት ልናደርገው ያሰብነውን ፕሮጀክት ምክረ ሀሳብ ከተቀበልን በኋላ ተመልሰን እዛው ቦታ ላይ መተን አርሶ አደሮችን ማቧደን ጀመርን ማለት ነው። በ3 አመት ቆይታችን ወደ 2760 አካባቢ ፍየሎች ተወልደዋል ማለት ነው። መንታ የመውለድ እንትኑ እየጨመረ ነው የመጣው። የተክለ ቁመናቸው ነው በዛው ልክ እየጨመረ ከለራቸውን የውጪ ቀለማቸውም ራሱ ብዙ ጊዜ የሚፈልገው ቀይና ነጭ ነውና ወደዛ ቀይረና አውራው ነጭ ከሆነ ግልገሎቹም ነጭ ነው የሚሆኑት። በዛ ልክ ለውጥ አመተናል ብለን ነው የምናስበው። የመጨረሻ ግባችን እዚህ አካባቢ በተለምዶ የሚታወቅ በባህሪው ለየት ያለ ስጋን በደንብ መስጠት የሚችል የፍየል ዘርን የማውጣት ነው። በደንብ የታወቀ ብራንድ ማለት ነው። ለዚህ አካባቢ ኤንቫይሮንመንቱን መቋቋም የሚችል የፍየል ዝርያን ማውጣት ነው። እሱን ይህንበት ነው። የተወሰኑ ፕሮግረሶች አሉ። ይህን አይካርዳ ከሚባል ትልቅ ዓለም አቀፍ ተቋም ጋር ሆነን ነው እሱን የምርምር ፕሮጀክት እየሰራን ያለ ነው። እነዚህ በሰብልና በእንስሳት ላይ የሚከናወኑ የምርምር ስራዎች ችግር ፈቺ የጥናት ውጤቶችን ከማስገኘታቸው ባለፈ የአካባቢውን ማህበረሰብ ኢኮኖሚያዊ ተጠቃሚነት እያሳደጉ ነው። እንቁላልና ወተት ውጭ ላይ በጣም ውድ ናቸው። እዚህ ግን ለሰራተኛው ሲባል ያው በተመጣጣኝ ዋጋ እንገዛለን። በጥሩ ሁኔታም እንስተናገዳለን። ያው ህፃናት ያላቸው ይጠቀማሉ፣ ከነሱ ትርፍ ደግሞ እኛም እንጠቀማለን። እዚህ ጋር በ12 ብር ነው የምንገዛው። እዛ ደግሞ 25 ብር 22ም 23ም አለ እንደ እንቁላል ሁኔታ ማለት ነው። በጣም አሪፍ ነው። ከውጭና ከግቢ በጣም ልዩነት አለው። ዝቅ አድርገው በጣም እየሸጡልን ያሉት እንቁላልም ሆነ ወተትም በጣም እየተጠቀሙና ያለ ነው። ስለዚህ በዚህ አጋጣሚ አሪፍ ሁኔታ ላይ ነው ያለው። ዩኒቨርሲቲው በጣም ጥቅም ላይ ነው ያለው። ያመረታቸው ምርቶች በጣም እየሸጠ ነው ያለው። እገዛው ማለት ስላያያዛችን በጥራት እንድንይዝ እንድንንከባከብ ኮርማ ሰጥቶ የመስጠት ከዛም አልፎ ተርፎ እንዳልኳችሁ ህመም በሚከሰትበት ሰዓት ህክምና ከክትባት ጀምሮ እና ህክምና በነፃ እያሳከም በሱ እገዛ ላይ ነው ያለን። ኮርማ እንሰጣቸዋለን። አሻሽሉና ለህብረተሰቡ ምግብም ይሁን አሻሽሉ ተባል እሺ ብለን ማህበር ፈጠር። በማህበር አድርገው ኮርማ የመስጠት የማሻሻያ ፍየል ማሻሻያ ተብለን ስልጣና ሰጠን። ስልጣና ከተሰጠን በስልጣናው በተሰለጠነው መሰረት እኔ አልጋውን ይሄን ሰራሁ። ከሰራ በኋላ አሻሻያውም ደግሞ ዩኒቨርሲቲው ሰጠን ኮርማ። እሱን ኮርማ ሰጠን። እሱን ስናሻሻ በ2 አመት ሽጠን ደግሞ እንትን አደረግን። በማህበሩ ውስጥ
አስገባን። ፍየል እስካሁን የሚያረባ ያለን አልነበረም። አሁን እኔም ሲያይ ሌላው ሲያይ እያረቡ ነው። አሁን እየጀመሩ ነው። ከ150 ሺህ በላይ ይጫላል ራሴ ማለት ነው። ለምን ከታይ ያሉትን እንኳን እየሸጥኩ ማለት ነው። እና አልሐምዱሊላህ በሱ ነው የምታደለው። አሶሳ ዩኒቨርሲቲ በጣም ደስ የሚል ለኔ እናት አባቴ የማያረገው ነው ያረገልኝ። በጣም ወዳለው በጣም አመሰግናለሁ። ኮርማም ገዝቶ ሰጥተውና ከዛ ቢሞትም ተክቶ ገዝቶልኛል። መድኃኒት ደግሞ ይረዳኛል። እነዚህ ሁሉ ፍየል መድኃኒት ነፃ ነው። ያው በፍየል ነው ልጆችንም ማስተምረውም ምተዳደረውም በፍየሎች ነው። ፍየሎች አሁን የድሮ ፍየሎችና ስናረባ የነበረና ያሁኑ ነው አሁን ውጤት ያለ በብዛት አሁን ገበያ ውስጥ ነው ጥሩ አጥምት ያለ ትልቅነት ያለ ነው የሚገዛ ገበያ ውስጥ በሱ ነው አሁን እኛ የምናረባ በሱ ማሻሻላ ነው የምናረባ። መሽጠት ከጀመርነ መሽጠት ከፈለግነ ወደ ገበያ ከወስነ ያው ብዙ ገንዘብ ያወጣል። እንደ ድሮ አይደለም። ዝርያ ማሻሻል የሚለውን በተግባር አርሶ አደሩ የተማረበት አርሶ አደሩ ባይኑ እያየ በእጁ እየሰራ የተማረበት ነው። ስለዚህ የፍየል ዝርያዎቻችን ከዚህ በፊት ከነበረው የሚሰጡት የስጋ ምርት የሚሰጡት የግልገል መጠን እየቀነሰ ነበር። አሁን በማሻሻል ስራው ላይ ስንሄድ ሴሌክሽን ወስደን ከመንታ በላይ መንታ 3 መንታ ወይ 2 ወይ 3 ከዛ በላይ ነው የሚወልዱትና የሚሰጡትም ክብደታቸውም በዛው ልክ በየቀኑ ክብደታቸውን ስለምንከታተል ክብደታቸውን በዛ ልክ እየጨመረ ነው ያለው። አርሶ አደሩም በዚህ ልክ የሰሌክት አድርጎ ዝርያን እንዴት ማሻሻል እንዳለበት ቴክኖሎጂውን ወደ ውስጡ ያስገባበት ሁኔታ ነው ያለው። የማህበረሰብ አቀፍ አገልግሎት የመንግስት የከፍተኛ ትምህርት ተቋማት ከተቋቋሙባቸው ዓላማዎች መካከል አንዱ ነው። አሶሳ ዩኒቨርሲቲም ለአካባቢው ነዋሪዎች የሚያደርገው የማህበረሰብ አገልግሎት ሁሉን አቀፍ ነው። በየጊዜው ለማህበረሰቡ የሚያስፈልጉ ድጋፎችን በጥናት እየለየ የወገን አለኝታነቱን እያስመሰከረ ይገኛል። 2010 አካባቢ ቦታውን ተመራን። ከዛ በ2012 እና 13 አካባቢ የማብሪያ ችግር ነበረ። በጣም ከፍተኛ የማብሪያ ችግር ነበር። እዛ ያው በእኛ ለሚመለከተው ስናሳውቅ መፍትሄ ሲጠፋ አሶሳ ዩኒቨርሲቲ ያመለከት። አሶሳ ዩኒቨርሲቲ ደግሞ ከፍተኛ የመስመር ዝርጋታ አደረገልን። እዛ በኋላ ደግሞ ማዘጋጃ ይሄን ማብሪያ ቆጣሪ እያንዳንዳችን ማስገባት ችለናል። የማብሪያ ተጠቃሚ ሆነናል። በእርግጥ አሶሳ ዩኒቨርሲቲ ማብሪያት ብቻ ሳይሆን አምባሰምት ቀበሌም ላይ ሳለን ያው የቦኖ ውሃ ተጠቃሚ አድርጎናል። በጉድጓድና በፓምፕ ብቻ ነበር የምንጠቀመው። አሁን ያንዳንዱ 2 ቦኖዎች በቀበሌው ላይ አድርጓል። እነሱን ተጠቃሚ አድርጓል። ዩኒቨርሲቲው እዚህ መኖር ከጀመርንበት ጊዜ ጀምሮ የማብሪያ ተጠቃሚ እንድንሆን አድርጎናል። ያው የእንጨት ችግር ምናምን ነበረብን። ከእንጨት ግዢ እንድንወጣ አድርጎናል። ጤና ዘርፉን እንደግፋቸዋለን። በአሶሳ ከተማ ውስጥ የሞዴል ፋርማሲ ያቋቁመናል። በዛ ላይ የምንሰራቸው ነገሮች አሉ። በክልል ውስጥ ያሉ ትምህርት ተቋማቶችን እንደግፋለን። ስቴም ሴንተር አለን። ከሃይስኩል ልጆችን እያመጣን በዩኒቨርሲቲ ውስጥ እንዲማሩ የምናደርጋቸዋለን። ትምህርት ቤቶችን በቁሳቁስ በኮምፒውተር በላቦራቶሪ እቃዎችን የምንደግፋቸው ይሄ ቀላል የሚባል ነገር አይደለም። ንጹህ የመጠጥ ውሃ አቅርቦት 3 አካባቢዎች ላይ ለማህበረሰቡ ተደራሽ ያደረግንባቸው በትንሹ ይሄ ዩኒቨርሲቲ እዚህ አካባቢ ላይ በመሆኑ ለማህበረሰቡ አበርክቷል ብለን የምንወስዳቸው ጉዳዮች ከብዙዎቹ ጥቂቶቹ ናቸው። ጊዜያቸውን ጉልበታቸውንና ዕውቀታቸውን ሳይሰስቱ ብቁ ዜጋ ለመፍጠር ለሚተጉት የዩኒቨርሲቲው መምህራን ምቹ የሥራ አካባቢን ለመፍጠር የተከናወኑ ተግባራት
ዩኒቨርሲቲው በለውጥ ጎዳና ላይ ለመሆኑ ሌሎች ማሳያዎች ናቸው። በአሶሳ ዩኒቨርሲቲ ውስጥ አሁን ያለንበትን የሚመስል ደረጃን የጠበቀ አስተዳደር ቢሮ አለው። በየደረጃው እስከ መምህር ድረስ ያለው ቢሮ ያገኘበት ደረጃ ላይ ደርሰናል። የቢሮ ጉዳይ በአሶሳ ዩኒቨርሲቲ ላይ ጥያቄ የማይሆንበት ደረጃ ላይ ደርሰናል። አንድ ጉዳይ እሱ ነው። ሁለተኛው በግቢ ውስጥ ያሉ መምህራን ከክልሉ መንግስት ጋር በመነጋገር በሁለት መልኩ የቤት ጥያቄያቸው እንዲፈታ እያደረግን ያለ ነው። አንደኛው ቀድሞ ለነበሩ መምህራን ወደ 200 መምህራን በአሶሳ ከተማ ውስጥ መሬት አግኝቶ ቤት እንዲሰሩ አድርገናል። ከዛም በኋላም ደግሞ ለ100 መምህራን ቤት ሰጠን ሰርተን እዚሁ የሚኖሩበትም የፈጠርናል። ለ200 ተጨማሪ መምህራን እየተገነባ ያለው ቤት አለ። ይሄ ትልቁ ኦብጀክቲቭ መምህራን ተረጋግተው ስራቸውን እንዲሰሩ ነው። የዩኒቨርሲቲ ከፍተኛ አመራሮችም በአቅራቢያው ሆነው ስራቸውን እንዲሰሩ መኖሪያ ቤት ተገንብቶ እየተጠናቀቀበት ሁኔታ አለ። ሌላኛው ተማሪዎችም ምቹ የሆነ አገልግሎትም እንዲያገኙ ከማድረግ አንፃር ድሮ ከነበሩ ዶርሚተሪዎች አሁን የተሻሻሉ ደረጃቸውን የጠበቁ ያሉ ዶርሚተሪዎች ገንብተንም ለአገልግሎት እያበቃን ያለንበት ሁኔታ አለ። አሶሳ ዩኒቨርሲቲ የሚያከናውናቸው የመማር ማስተማር የጥናትና ምርምር ተግባራትና አስተዳደራዊ ጉዳዮች ያለ መስተጓጎል እንዲከናወኑ ለማስቻል የግቢውን መሰረተ ልማት ለማሟላት ብዙ ርቀት ተኪዷል። ዩኒቨርሲቲ የራሱ የሆነ ንጹህ መጠጥ ውሃ ፕሮጀክት ኑሮት ነው ከ10,000 በላይ ተማሪዎችን ይዞ የመማር ማስተማሩን ስራ እያካሄደ ያለው። የራሱ የሆነ መብራት ከሰብስቴሽን ወስዶ ነው የመማር ማስተማር ስራውን እያካሄደ ያለው። የራሱ የሆነ ነዳጅ ማደያ ገንብቶ ከጅቡቲ ከዚህ ድረስ እያጓጓዘ በአሶሳ ከተማ ውስጥ ያለ ከፍተኛ የሆነ ነዳጅ እጥረት በመቅረፍ የመማር ማስተማሩን ስራ እያካሄደ ያለውና በእነዚህ ሁሉ ድምር አሁን ያለንበትን የመማር ማስተማር ስራዎቻችን ማካሄዱ እንደ ትልቅ ስኬት ነው። ከ10 ዓመታት በፊት ገላጣና ለእይታ ብዙም የማይስብ የነበረው የዩኒቨርሲቲው ግቢ በተከታታይ ዓመታት በተከናወኑ የአረንጓዴ ልማት ስራዎች ውለው ቢያድሩበት የማይሰለቹት ድንቅ መንደር ሆኗል። ዩኒቨርሲቲው ከዓመት ዓመት አቅሙን እያሳደገና ሚናውን እያሰፋ የመጣ በመሆኑ እድገቱን ሊሸከሙ የሚችሉ ትላልቅ ግንባታዎችን እያከናወነ ይገኛል። በዚህ ዓመት ተጠናቀው አገልግሎት መስጠት የጀመሩትን ጨምሮ በመጠናቀቅ ላይ የሚገኙ ግንባታዎች የመማር ማስተማር ሂደቱን ወደ ላቀ ደረጃ የሚያሻግሩ ናቸው። ከ2017 መጀመሪያው ጀምረን ወደ 4 የሚሆኑ ግንባታዎች ላይ ሙሉ በሙሉ ጨርሰን ለተገልጋይ ያስረከምንበት ዓመት ነው። ይሄን ዓመት አንድ የአስተዳደር ህንፃ ደረጃውን የጠበቀ የአስተዳደር ህንፃ አለ። ሌላ ደግሞ የተማሪዎች ማደሪያ እስከ 1200 ተማሪዎች መያዝ የሚችል ደረጃውን የጠበቀ የተማሪዎች መኝታ አለን። ሌላ 5 የፕሬዝዳንቶች ቪላም ደረጃቸውን የጠበቁ የከፍተኛ አመራሮችን መኖሪያ ማለት ነውና እነሱንም ኦሪን ለማድረስ ችለናል። ሌላ ተማሪዎችን የስፖርት እንቅስቃሴ ሊያደርጉበት የሚችሉ የአካል ብቃት እንቅስቃሴያቸው ሊያሳዩበት ሊዝናኑበት የሚገባ በጣም አስፈላጊ ብለን ልንጨርሰው ብለን ይዘነው ከነበረ በዚህ ዓመት ላይ የ3 በ1 ብለን የምንጠራው ግንባታም ኦሬዲ በዚህ ዓመት ሙሉ በሙሉ አጠናቀን ወደ ርክክብ ደርሰናል ማለት ነው። ከቱሪዝምም አኳያ ማየት ይቻላል። አሁን እዛ ጋር ያለው የአስተዳደር ህንፃ ከላይ ክብ ናት። ያቺ ክብ ምንድን ነው የምታመላክተው? ገበታን ነው የሚያመላክተው ማለት ነው። ገበታ ማለት ያው ለቤንሻንጉል ማሽኑ እንደማለት ነው፣ ለባህላዊ ማለት ነው። ልክ እንደ ማሽን የምንቆጥረው ምክንያቱም ወርቅ በባህላዊ እንትን የሚደረግበት በገበታ ስለሆነ ዲዛይኑን በዛ ልክ ነው የተሰራው። አሁንም ከ90% ከዛ በላይ የደረሱ ፕሮጀክቶችም አሉን። አሁን ደረጃቸውን የጠበቁ ላቦራቶሪዎች አሉ። የአግሪካልቸር ላቦራቶሪ አለ። የኮምፒውተር ላቦራቶሪ ብለን የምንጠራቸው በአንድ ማዕቀፍ ላይ እየተሰሩ ያሉ ፕሮጀክቶችም ጨምሮና አንድ የቲቸርስ ኦፊስ ወይ ደግሞ የአስተማሪዎችን ኦፊስን የያዘ እነዚህን ጨምረን ፕላስ ደግሞ ሴቶችን ማደሪያ ዶርምተሪም ጨምረን ለማድረስ ሁሉም ነገርም በዩኒቨርሲቲ በኩል ላይ አስፈላጊ እገዛ የፋይናንሻልም ሌሎች ቴክኒካሊ የሆነ እገዛም እየተደረገላቸው
ኦሬዲ እዚህ ለማድረስ ላይ ነው እንደ ዩኒቨርሲቲ ማቅደን እየሰራን ያለ ነው። ዩኒቨርሲቲ ካለበት ሎኬሽን አንፃር ስንመለከተው ከየትም ዩኒቨርሲቲዎች በተሻለ ሁኔታ ጥሩ አፈጻጸም ደረጃ ላይ እንገኛለን ብለን ነው የምንገመገመው። ምክንያቱም ከማዕከል ወደ 700 ኪሎ ሜትር ርቀት ላይ ያለ ዩኒቨርሲቲ ነው። ወደ አካባቢ የሚያመጡ 2 መንገዶች በተዘጋበት ያለበት አካባቢ ነው። የግንባታ ግብአቶች ሁሉም ሊባል በሚችል ደረጃ ላይ ከማዕከል የሚመጣበት አካባቢ ነው። ከአሸዋና ከድንጋይ ውጪ ያሉት ከፍተኛ የመብራት መቆራረጥ ያለበት አካባቢ ነው። ከፍተኛ የሆነ የነዳጅ ችግር ያለበት አካባቢ ነው። በእነዚህ ኢንቫይሮንመንት ውስጥ ተሆኖ ዩኒቨርሲቲው ግንባታዎቹ በተቀመጠለት አኳኋን አብዛኛው ግንባታዎችን እያካሄደ ያለ ዩኒቨርሲቲ ነው። እንዲህ ስንል ግን ፍጹም ሁሉም በስኬጁል እየሄደ ነው የሚል ግምገማ ግን የለንም። በመዘግየት ጥቂት 1 2 3 የሚባሉ ፕሮጀክቶች የዘገዩ አሉ። እነዚህ ግንባታዎችም የመጨረሻ ደረጃ ላይ ደርሰው ወደ ተርሚኔሽንም ሰጀስት ያደረግናቸው አሉ። ከዚህ ቀደም ሁለታቸውም ተቋርጦ ለሌላ ስራ ተቋራጮች ሰጠንም ውጤታማ የሆኑና የተጠናቀቁ ግንባታዎችም አሉ። ከተመሰረተበት 2004 ዓ.ም ጀምሮ ለክልሉ ህዝብና መንግስት ዋና የእውቀት ምንጭ ሆኖ የቀጠለው አሶሳ ዩኒቨርሲቲ የ10 ዓመት ፍኖተ ካርታ አዘጋጅቶ አጋማሹ ላይ ደርሷል። በሚቀጥሉት 5 ዓመታት ደግሞ ያስቀመጠው ግብ ላይ ለመድረስ ከመቼውም ጊዜ በላይ በትጋት እየሰራ ይገኛል። በተለዩ የትኩረት መስኮች በግብርናና ተፈጥሮ ሀብት፣ በኢንጂነሪንግና ቴክኖሎጂ፣ በማይኒንግ እና በሂውማኒቲስ በሀገሪቱ ውስጥ ያሉ የተሻለ ተማሪዎች ጥራታቸው እየጠበቁ ተወዳዳሪ ተማሪዎች የሚወጡበት ተቋም አድርጎ ብቁ ምሩቃንን የምናወጣበት ደረጃ ላይ መድረስ ነው በመማር ማስተማሩ ረገድ። ሌላኛው ሙሉ በሙሉ የአፕላይድ ሳይንስ ዩኒቨርሲቲ ሆኖ ማየት የምንሰጣቸው አጠቃላይ ትምህርቶች ተግባር ተኮር ዩኒቨርሲቲ በሙሉም አቅጣጫዎቻችን በመማር ማስተማሩ፣ በጥናትና ምርምሩ፣ በአገልግሎት አሰጣጣችንም አንድ የተግባር ሳይንስ ማሟላት የሚገባው ሆኖና ምሩቃንን ማውጣት ነው የሚሆነውና ሌላኛው ዩኒቨርሲቲ የዛሬ 5 ዓመት አካባቢ ላይ ስትመጣው ጫካ ሆኖ እጅግ በጣም የሚያምር ምክንያቱም የዛሬ ዓመት አካባቢ ላይ ሁሉም ቦታ ቀይ ነበር። ዛሬ ላይ ጫካ ያየ ነው። ዛሬ 5 ዓመት ላይ ደግሞ ሙሉ ግቢው በጣም ግሪን በጣም ጫካ የሆነ ሁሉም ሰው የሚናፍቀው ዩኒቨርሲቲ ይሆናል ብለን ነው የምናስበውና ሌላኛው አገልግሎቶቻችንም ደግሞ ዲጂታል ሆኖ ከሰው ንክኪ ነፃ የሆነ ዲጂታል ሆነ አገልግሎት ለሁሉም የማህበረሰብ ለውስጥም ለውጭም የማህበረሰብ አካላት የሚሰጥበት ዩኒቨርሲቲ ተመራጭ ቤስት አፕላይድ ሳይንስ ዩኒቨርሲቲ ይሆናል ብለን ነው ኤክስፔክት የምናደርገው። እንደምናሳካም ሙሉ እምነት አለን። በባህልና በተፈጥሮ ሀብት ለታደለው ወርቃማው የቤኒሻንጉል ጉሙዝ ምድር የከበረ ሀብቱ የሆነው አሶሳ ዩኒቨርሲቲ በሁሉም ባለድርሻ አካላት በሚገባ ከተደገፈ ተደራሽነቱን አስፍቶና ውጤታማነቱን አጎልብቶ ከስመ ገናናዎቹ ጎን መሰለፍ እንደሚችል አያጠያይቅም።